ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ከደሴ ወደ ተንታ ሲንቀሳቀስ በነበረ የጠላት ኃይል ላይ በተፈጸመ ሽምቅ ጥቃት በርካታ ወታደሮች ተደመሰሱ። በጥቃቱ ከተደመሰሱት መካከል በአንድ ወታደራዊ ፓትሮል ተሳፍሮና ታጅቦ ሲንቀሳቀስ የነበረ ማዕረጉ ለጊዜው በውል ያልታወቀም ወታደራዊ አመራር ይገኝበታል ተብሏል። ውጊያውን ከመከላከል ወደ ማጥቃት የቀየረው ምኒልክ ዕዝ ወደ ጠላት ይዞታዎች ጥሶ በመግባት ከሚወስደው አውዳሚ እርምጃ በተጨማሪ ከሳንጃው ጀምሮ ሊመከቱ የማይችሉ የጨበጣም የደፈጣና የቆረጣ ጥቃቶችን በመፈጸም የጠላት ብልጽግና ኃይልን ማሽመድመዱን አጠናክሮ ቀጥሏል። ዝርዝር መረጃ ይዘናል። በሌላኛው መረጃችን በአርማጮ ግንባር የጠላት ግዙፍ የወረራ ዕቅድ መከነ። በአምስት አቅጣጫ የተሰለፈው የጠላት ኃይልን በጀግናው ፋኖ ክንድ ተደቁሶ ከባድ ኪሳራን ተከናነበም። በማዕከላዊና በታች አርማጮ አካባቢዎችን ለመውረር በአምስት አቅጣጫዎች ተከፋፍሎ ተንቀሳቅሶ የነበረው የጠላት ኃይል በበላይ ዘለቀ አርበኞች ብርቱ ክንድ ተቀጥቅጦ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ ተሽመድምዶ ተበትኗል። በዚያ ወደ ውጊያ ከ60 በላይ ወታደሮች ሲደመሰሱ አንድ ወታደራዊ ተሽከርካሪ፣ አንድ ብሬን፣ 2 ኢንፎርቲና ከ27 በላይ ክላሽንኮቭ መሳሪያ በፋኖ ተማርኳል። መረጃው በዝርዝር ተይዟል። በሌላኛው መረጃችን በአንኮበር ደረፎ መገንጠያም በኢቴጌ ጣይቱ ክፍለ ጦር ቃኞች በተሰነዘረ ድንገተኛ ጥቃት በጠላት ኃይል ላይ ከባድ ጉዳት መድረሱ ተነገረም። የጠላት እንቅስቃሴን ቀድሞ የተረዱት ነበልባሎቹ ቃኞች ገዢ ቦታ በመያዝ በፈጸሙት ጥቃት ላምሮት ጥላውን የተባለች የሚሊሻ አባልና ጠርናፊን ጨምሮ ከ10 በላይ ባንዳዎች ሲገደሉ በርካቶች ደግሞ ቆስለው በተሽከርካሪ ተጭነው ወደ አንኮበር መወሰዳቸው ተነግሯል። በጥቃቱ የተደናገጠውና ተጨማሪ ኃይል ይዞ ወደ ስፍራው የተንቀሳቀሰው የአገዛዙ ወታደራዊ ኃይል ወደ ደረፎ መገንጠያ መግባት ሳይችል እሱም የፋኖ አፈሙዝ ሰለባ ሆኖ ከባድ ኪሳራን ተከናንቦ ተመልሷል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው በደቡብ አማራ ሸዋ ቀጠና ነበልባል ክፍለ ጦር በኦሮሚያ ልዩ ኃይል ላይ እርምጃ መውሰዱ ተነግሯል። የነ ሽመልስ አብዲሳ ልዩ ኃይል ለብልጽግና መከላከያ የኋላ ደጀን ሊሆን በምንጃር ሸንኮራ ጎራባች በሆነችው ኤጀሪያ በምትባል አካባቢ ላይ ሰፍሮ ነበረ። በዚህ አካባቢ ነው ነበልባል ክፍለ ጦር አይመከቴ እርምጃ በመውሰድ የጠላት ብልጽግና ወኦህዴድ ኃይልን ብትንትኑን ያወጣው። መረጃውን በዝርዝር ይዘረዋል፣ ታደምጡታላችሁ። ከባህር ማዶ ከያዝናቸው መረጃዎች መካከል የአሜሪካና የእስራኤል ጥምር ኃይል በኢራን የውሃ ምንጭ ላይ ጥቃት መፈጸሙ ተነግሯል። በምዕራብ ኢራን ኩዚስታን ግዛት ውስጥ በምትገኘው ሀፍትገል ከተማ በሚገኝ አንድ ዋና የውሃ ምንጭ ላይ ጥቃት ተፈጽሟል ሲል የፋርስ ዜና ወኪል ዘግቧል። ይህንና ሌሎች የውጭ መረጃዎችን በዝርዝር ይዘናል። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን መረብ ሚዲያም የዛሬ መጋቢት 20 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ።